ኢሳያስ አፈወርቂ ዘንዶ ሆኖ አይ የማትመለስ ከሆነ ያንተ ጠባቂ በድንገት ይገላል። አሁን ተጨንቃል። ምልክት ወሰን ደም ግፊት በሽታ አለብህ፣ ሱካር በሽታ አለብህ፣ ነርቭ በሽታ አለብህ። በቅርብ ጊዜ የማትመለስ ከሆነ እዛው በተቀመጥክበት ወንበር ላይ ሞተ ትገኛለህ። ይሄ መንግስት የወጣው በጣም ከተሰደበው ለረጅም ዓመታት ከተረገጠው ማህበረሰብ ውስጥ ነው የወጣው። የትግራይን ወጣቶች ደም ልታፈስ አትችልም። የትግራይን እናቶች ልታስለቅስ አትችልም። የትግራይን ህፃናቶች ትምህርት ልታሳጣ ዘንድ፣ ልታስለቅስ ዘንድ፣ ልታስደፍራቸው ዘንድ አትችልም። የመጀመሪያው የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ነው። ሁለተኛው የቀድሞ የትግራይ ፕሬዝዳንት ደብረጽዮን ነው። ሶስተኛ የአማራ ፋኖ መሪ ነኝ የሚል ዘመነ ካሴ ነው። አንተን የሚገል የኢትዮጵያ መንግስት አይደለም። አንተን የሚገል የኢትዮጵያ ህዝብም አይደለም። አንተን የሚገል ጸጋና ሰላም ይብዛላችሁ ትውልደ ኢትዮጵያና ኤርትራኖች ባላችሁበት ሁሉ ሰላማችሁ የበዛው። ዛሬ እንደ ከዚህ በፊቱ እግዚአብሔርን ቃል ለመስበክ መንፈሳዊ አገልግሎት ለማስተዋወቅ አልመጣሁም። ዛሬ አንድ በጣም አገራዊ የሆነ መልእክት ከኢትዮጵያም ከኢትዮጵያ ውጪም ላሉ ሰዎች መልእክት ለማስተላለፍ ነው የመጣሁት። ይሄ መልእክት የማስተላልፈው እግዚአብሔር ፊት 3 ቀን በጾም ጸሎት ስለ ኢትዮጵያ እየጸለኩ ነበር። ከኢትዮጵያ ውጪም ስላለው ነገር እየጸለኩኝ ነበር። እግዚአብሔር አምላክ 2 ቀን ጨርሼ በ3ኛ ቀን ትልልቅ ራእይ ያሳየኝ። ማዮ ራእይ ምንድነው? 3 ወንዶች ቬሎ ለብሶ ሴት ልጅ በምታገባበት በሰርጋ ቀን እንደምትለብሰው ቬሎ አይነት ለብሶ አየው። እነዚህ ቬሎ የለበሱ ሰዎች የመጀመሪያው የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ነው። ሁለተኛው የቀድሞ የትግራይ ፕሬዝዳንት ዶክተር ደብረጽዮን ነው። ሶስተኛ የአማራ ፋኖ መሪ ነኝ የሚል ዘመነ ካሴ ነው። ይሄንን እነኚህ ሰዎች ካየሁት በኋላ እነኚህ ሰዎች ቬሎ ለብሶ ጎን ለጎን ቆሟል። አንድ እጅ ደግሞ ከነሱ በስተጀርባ አንድ ሰውዬ መጥቶ የሚገርመው አንድ ሰውዬ መጥቶ ቀለበት ይሰጣቸዋል። ይሄንን ቀለበት እንዲደራረጉ አውጥቶ ቀለበት ሊቀያየሩ ሲሉ አንድ ነገር አዩ። የሚገርመው ምንድነው ማየው ደግሞ ልክ እነሱ ይሄንን እያደረጉ እያሉ ዶክተር አብይን አዩ። ዶክተር አብይ በጣም የወታደሮቹ ጫማ ወርቃማ እንደ ወርቅ የሚያብለጨልጭ ወርቃማ የሆነ የወታደሮቹ ጫማ አድርጓል። በጣም ወገቡን በጣም ታጥቋል። ፊቱ በጣም በሚያምር ሁኔታ ፊቱ እንደ ፀሐይ በጣም በሚገርም ሁኔታ ፊቱ ያንጸባርቃል እና ወደ እነሱ ሲሄዳል። ወደ እነሱ እየሄደ እያለ እነሱ ጋር ከመድረሱ በፊት ትንሽ 50 ሜትር እንደዚህ ርቀት እያለ ነጭ ዳመና መጥቶ ዶክተር አብይ ጭንቅላቱ ላይ ይመጣና ዳመና ይከበዋል። በዛ በዳመና ውስጥ አንድ እጅ መጥቶ በጣም የሚገርመው እንደ እሳት የሚያብለጨልጭ 2 ሰይፍ ሲሰጠው አየሁ። እግዚአብሔር አምላክ እንዲህ አለኝ፣ ምንድነው ይሄ ሰይፍ ብዬ ስለው የመጀመሪያው ከሰማይ የሰጠሁት ስልጣን ነው። ሁለተኛ ደግሞ በምድር በእውቀት እና እግዚአብሔር አምላክ በጥበብ ህዝቡ የሰጡት ስልጣን ነው አለኝ። የሚገርመው ነገር ይሄንን ሰይፍ ከተቀበለ በኋላ ሰይፉን ከያዘ በኋላ አሁን ጉዞውን ወደ እነኚህ 3 ሰዎች ጉዞ ሲጀምር ከሰይፍ ውስጥ የሚወጣ ጨረር ሰዎቹ ላይ ተለቀቀ። ልክ ጨረር ሲለቀቅ ቬሎ ለብሰው ቀለበት ሊቀያየሩ የተዘጋጁ ሰዎች በሚገርም ሁኔታ ወደ አውሬ ተቀይሮ አየዋቸው። ምንድነው ወደ አውሬ ተቀይሩት ብትሉ ይሄ በአማራ ውስጥ ያለው በአማራ ፋኖ መሪ ነኝ የሚል ዘመነ ካሴ የሚባለው ሰውዬ እባብ ሆኖ አዩ። በጣም ፈጣን እባብ ከሆነ በኋላ በጣም በፍጥነት ስሮጥ አዩ። ለዚህ እግዚአብሔር አምላክ ቃል ሰጠኝ። ኢሳይያስ 27 ቁጥር 1 ላይ በዛን ቀን እግዚአብሔር ፈጣኑን እባብ ሌዋታንን ነው የሚለው። በዛን ቀን እግዚአብሔር ፈጣኑን እባብ ሌዋታንን አየ። እግዚአብሔር አምላክ ይሄ ፈጣኑ እባብ ሌዋታ ዘመነ ካሴ ነው አለ። ምንድነው ብዬ ስለው በፍጥነት የአማራን ህዝብ ለማስጨረስ የአማራን ህዝብ ሊጨርስ እንደገና ደግሞ በፍጥነት ታላላቅ ባለሀብቶችን ሊበዘብዝ ሊዘርፍ በፍጥነት ተልኮ ተቀብሎ ኪዳን ገብቶ ጉዞ ወደ ስራ ሊገባ ነው አለ። ስለዚህ እግዚአብሔር እንዲህ አለ፣ ፈጣኑን እባብ ሌዋታንን እግዚአብሔር አምላክ እቀጠዋለሁ አለ። ይሄ ዘመነ ካሴ አድርሱልኝ፣ ለዚህ ሰውዬ አድርሱልኝ፣ ለዘመነ ካሴ አድርሱልኝ። እግዚአብሔር አምላክ እንዲህ አለ፣ ከኢትዮጵያ ህዝብ ከአማራ ህዝብ ላይ
የማታርፍ ከሆነ አሁን የተሰጠ ተልኮ ይዘ የምትንቀሳቀስ ከሆነ ተራ ሞት ትሞታለህ አለኝ ጌታ። በጫካ ውስጥ ሞቶ የሚበላው በጫካ ውስጥ የሞተው በሬ ሞቶ የሚበላው ጅብ ሲያጣ ውሾ ሲያጣ በጣም ተነፋፍቶ እንደሚፈነዳ ሬሳ የሚያነሳ እስከማይኖር ድረስ በተራ ሞት ትሞታለህ። ማን እንደገደለው እንኳን አታውቅም። ሞተ በጫካ ውስጥ ሞተ ትገኛል። እዛው ተነፋፍተ ፈንድተ ትሞታል። እንደ በሬ ጅብ የሚበላው በሬ ሞቶ የሚበላ ጅብ ጠፍቶ እንደሚፈነዳዳ እንደዛ ትሆናል። እግዚአብሔር ሊያዋርድ ነው። የአማራ ክልል ላይ ያንተ ዓላማ የአማራን ሕዝብ ነፃ የማውጣት አይደለም፣ የወንጌልን በር መዝጋት ነው ዓላማ። የወንጌልን በር መዝጋት ነው ዓላማ። ሁለተኛ የኢትዮጵያን እድገት እግዚአብሔር ለኢትዮጵያ የገባው የኢትዮጵያ የከፍታ ዘመን እና ወደ ኋላ ልትጎትት ነው ያንተ ዓላማ። አንተ ላይ የተቀመጠው የኢሉሚናንቲ መንፈስ፣ አንተ ላይ የተቀመጠው የደብተራ መንፈስ፣ የጠንቋይ መንፈስ፣ የማርት መንፈስ እግዚአብሔር ከአንተ ላይ ይገለብጣል። እግዚአብሔር ከዚህ በኋላ መራመድ አትችልም። ያንተ እድሜ አጭር ነው። የምትመለስ ከሆነ እጅ የምትሰጥ ከሆነ ሰላም የምትፈጥር ከሆነ በሰላም መንገድ ግን ወደ አገር የምትመለስ ከሆነ ምሕረት አድርጌልህ የሞትን አዋጅ ከአንተ ላይ ሰብራለሁ አለ። የሰማሁልህ ለአንተ ይሄን ነው። ሁለተኛ ደረጃ ደግሞ ዶክተር ደብረጽዮን ነው እና ፈጣኑን እባብ ሌዋታንን ጠማማውንም እባብ ሌዋታንን በጠንካራ በታላቅ በብርቱም ሰይፍ ይቀጣል። ጠማማ እባብ ሌዋታን በጠንካራም በብርቱ ሰይፍ ይቀጠዋል። እና ዶክተር ደብረጽዮን ደግሞ እና ጠማማ እባብ ሆኖ አዩ። እንደዚህ ዝግዛግ ሲሄዳዩ እንደዚህ ማንም ሰው ጭንቅላቱን እንዳያገኝ፣ ማንም ሰው የሚሰራውን እንዳያውቅበት፣ ማንም ሰው ራእዩን እንዳያውቅበት በጣም እንደዚህ ዝግዛግ ሲሰራዩ ሲጠማዘዝ አዩ። ጠማማ እባብ መንፈሱ የጠማማ መንፈስ ነው አለ። መንፈሱ የጠማማ እባብ መንፈስ ነው አለ። ደብረጽዮን ከኢትዮጵያ መንግስት ጋር ካልተስማማ፣ ከትግራይ ህዝብ ጋር ካልተስማማ፣ ከእግዚአብሔር ጋርም ካልተስማማ እግዚአብሔር አምላክ ፊት ይቆማል አለ። አሁን እየተጣላ ያለው ከኢትዮጵያ መንግስት ጋር ሳይሆን ከትግራይ ህዝብ ጋር ሳይሆን አሁን እየተጣላ ያለው ይሄ ጦርነት የኔ ነው ይላል ጌታ፣ የኔ ነው ይላል። ስለዚህ ያንተም ጥላቻ የመንግስት ጥላቻ ብቻ አይደለም። ስለዚህ እግዚአብሔር አምላክ በሞት ሊቀጣ ነው፣ ሊያዋርድ ነው። በጣም በሚገርም ሁኔታ አንተም አጠገብ ያሉ ጠባቂ እግዚአብሔር በአንተ ላይ ያስነሳዋል። በድንገት በጥይት መጥቶ ይገላል። አሁን ያቀርከውን እቅድ፣ አሁን የተቀበልከውን ተልእኮ፣ አሁን የተግባባችሁትን ተግባቦት፣ የተፈራረማችሁትን ፉርማ፣ ታይዛችሁ ያወራችሁትን የተገናኛችሁበት ጊዜም ጭምር እግዚአብሔር ስላየ እግዚአብሔር ለኔ ተመለስ፣ ወደ እኔ ከተመለስ፣ አሁን እየርክበት ያለው መንገድ ካቆም፣ ከኢትዮጵያ መንግስት ጋር ከታረክ፣ ከኢትዮጵያ ህዝብ ጋር ከታረክ፣ ህዝቤን ይቅርታ ከጠየቅ እንደገና እድል ሰጣለሁ፣ ወደ መሃል አገር ኢትዮጵያ መልሼ እንደገና የሆነ ስልጣን ሰጣለሁ አለ። የማትመለስ ከሆነ ያንተ ጠባቂ በድንገት ይገላል። አሁን ተጨንቃል። በጣም በሚገርም ሁኔታ ተስፋ ቆርጠ የሚሰራ ነገር ሁሉ ጠፍቶብህ መሄጃ ሁሉ አተ ግራ በመጋባት ውስጥ ነው ያለው። ስለዚህ አሁን እግዚአብሔር እኔ መጥቼብሃለሁ፣ ከፊት ቆሜያለሁ። ከዚህ በኋላ የማንም ደም መጠጣት አትችልም። የኢትዮጵያንን ደም መጠጣት አትችልም። የትግራይን ወጣቶች ደም ልታፈስ አትችልም። የትግራይን እናቶች ልታስለቅስ አትችልም። የትግራይን ህፃናቶች ትምህርት ልታሳጣ ዘንድ፣ ልታስለቅስ ዘንድ፣ ልታስደፍራቸው ዘንድ አትችልም። እኔ ከአንተ ጋር የለውም፣ ንቃለሁ። ስለዚህ እግዚአብሔር ወደ እኔ ተመለስ ይላል። የማትመለስ ከሆነ ያለ እግዚአብሔር ልትወጣበት በማትችለው ሞት እቀጣሃለሁ። ይሄ ብቻ አይደለም፣ አንተ የምትመራውና አንተን የሚከተሉ ሰዎች ይበተናሉ አለኝ ጌታ። እንደ አመድ ይበተናሉ አለ። ስለዚህ እግዚአብሔር ተመለስ ይላል። ሶስተኛ ደረጃ ኢሳያስ አፈወርቂ፣ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ መጽሐፍ ሲናገር እንዲህ ይላል፣ በባህር ውስጥ ያለውንም ዘንዶ ይገለዋል። አየህ፣ በባህር ውስጥ ያለው ዘንዶ እና ኢሳያስ አፈወርቂ ዘንዶ ሆኖ አየሁ። ዘንዶ ሆኖ ባህር ውስጥ ሮጦ ሲገባ አየሁ። ስለዚህ እግዚአብሔር አምላክ
የማትመለስ ከሆነ ህዝቡን ለማስጨረስ ከግብፅ ተልኮ ወስደ ከተለያየ ሀገራት ተልኮ ወስደ ህዝቡን ለማስጨረስ ከነኚህ ሶስቱ ሰዎች ጋር ተስማምተ ኢትዮጵያን ለመጉዳት እያቀርክና እየተንቀሳቀስክ ያለውን የማታቆም ከሆነ ያለ እግዚአብሔር በተቀመጥክበት ወንበር ላይ በሞት እቀጣለሁ አለኝ። አሁን በዚህ ሰዓት ነርቭ ትታመማለህ፣ ሱካር ትታመማለህ፣ ግፊት ትታመማለህ። ይሄ ብቻ አይደለም፣ ከፍተኛ ጭንቀት አለብህ። ተኝተህ እንኳን እያደርክ አይደለም። እግዚአብሔር አምላክ የማትመለስ ከሆነ በወንበር ላይ ሞተ ትገኛለህ። ከአንተ በኋላ አንድ የዕድሜ 35 በላይ የሚሆን አንድ ኤርትራዊ ያንተን ወንበር ላይ ሲቀመጣሉ። ይሄ ሰው ደግሞ ከአንተ በኋላ ለአገሪቷ ሰላም ሲሰጥ፣ ለአገሪቷ እድገት ሲሰራ፣ ጎረቤት ካሉ ከአገሮች ጋር ከኢትዮጵያም ጭምር ጋር ሰላም ሲፈጥራሉ። ስለዚህ ኢሳያስ አፈወርቂ ፕሬዝዳንት ኢሳያስ አፈወርቂ ይሄን መልእክቴን አድርሱልኝ። ትውልደ ኤርትራኖች ኢትዮጵያኖች ሼር እያደረጋችሁ በቴሌግራም በፌስቡክ በዩቱብ በምትችሉ ሁሉ መልእክቴን አሰሙልኝ። እግዚአብሔር አምላክ አሁን አለ ይሄንን ጦርነት አታሸንፎ እቅድ ከንቱ አድርጋለሁ። እግዚአብሔር አምላክ ሳኦልን እንደናቀ ከሳኦል ላይ መንፈሱን እንደወሰደ እግዚአብሔር ንቃለሁ አለ። እኔ ንቃለሁ አለ። ሞት ተራ ሞት ይሆናል። ወንበር ላይ በተቀመጥክበት ስፍራ ትሞታለህ። አዋርድሃለሁ። የተቀበልከው ኪዳን የተቀበልከው ተልኮ ከእጅ በትናለሁ። እግዚአብሔር አምላክ ከዚህ በኋላ አንድ እርምጃ ሄዳለሁ ብትላለ እግዚአብሔር ሄዳለሁ ብትላለ እግዚአብሔር በጣም በዓለም ላይ ተሰምቶ የማይታወቅ በወንበር ላይ በተቀመጥክበት ቦታ ሬሳ ሆነ ትገኛለህ፣ ደርቄ ትገኛለህ። እግዚአብሔር አምላክ ያንተን እቅድ ከንቱ አድርጓል። ከኢትዮጵያ መንግስት ጋር መጣላት ማለት ከኢትዮጵያ ሕዝብ ጋር መጣላት ማለት ከእግዚአብሔር ጋር እንደመጣላት ነው። ለምን ብትሉ መንግስትን የሚያስቀምጠው እግዚአብሔር ነው። መንግስትን የሚመርጠው እግዚአብሔር ነው። ካላስፈለገ እግዚአብሔር በራሱ ጊዜ ሊያነሳ ይችላል እንጂ ሰው ለማሳት ከፈለገ ሕዝቡ የሚጣላው ከእግዚአብሔር ጋር ነው። መጽሐፍ ሲናገር ደግሞ ከእግዚአብሔር ጋር የሚጣሉ ይደቃሉ ነው የሚለው። ማንም ሰው ከእግዚአብሔር ጋር ተጣልቶ ተዋግቶ አሸንፎ አያውቅም። ኢሳያስ አፈወርቂ ጥልህ ከእግዚአብሔር ከኢትዮጵያ ሕዝብ ጋር አይደለም፣ ከኢትዮጵያ መንግስት ጋር አይደለም። ያንተ ጥል ከእግዚአብሔር ጋር ነው። እግዚአብሔር መጥቶብህ እቅድን ሊያፈርስ ነው፣ ዓላማን ሊያፈርስ ነው። ስለዚህ ተመለስ። ባለበት ቆም ብለህ አስብ። ከኢትዮጵያ ጋር ሰላም ፍጠር። ከአካባቢ ካሉ ጋር ሰላም ፍጠር። ለዜጎች የሥራ በር አዘጋጅ። ኢንቨስት የሚያደርጉበትን የልማትን በር አዘጋጅ እንጂ ጦርነት አታዘጋጅ እላለሁ። መልእክት ይሄንን ነው። ስለዚህ እናንተ ሶስቱ ሰዎች የአማራ የፈኖ መሪ ዘመነ ካሴ፣ እንደገና የቀድሞ የኤርትራ የቀድሞ የትግራይ ፕሬዝዳንት ዶክተር ደብረጽዮን፣ ሶስተኛ ደረጃ ደግሞ የኤርትራ ፕሬዝዳንት እስከ ዛሬ ወንጌልን የሚሰሩ ሰዎች ላይ ተጫውታል። እስከ ዛሬ ቤተክርስቲያን ላይ ተጫውታል። ወንጌል ወደዛ ምድር እንዳይገባ አድርጋል። አንተ የክርስቶስ ተቃዋሚ መንፈስም ስላለብህ እግዚአብሔር አምላክ ዛሬ ሊመታ ወደ አንተ መጥቷል። እናንተ ሶስቱ ሰዎች አንድ ላይ ተልኮ ወስዳችሁ ልትጋቡ ቀለበት ልትቀያየሩ ስትሉ እግዚአብሔር መጥቶ ስራችሁን አፍርሷል። ስለዚህ ተመለሱላችኋል። ያ ቀለበት ሲሰጥ የነበረው በስተጀርባ ቀለበት ሲሰጥ የነበረው ደግሞ እና ልክ እነዛ ሶስቱ አውሬ ከሆኑ በኋላ የሚገርመው ሁኔታ ያ ሰውዬ ደግሞ እንደ ትልቅ ዋርካ እንደ ትልቅ ግንድ ደርቆ አየሁ። ሄጄ በእጄ ስነካ ቅድም ሰው የነበረ ቀለበት ሲሰጥ የነበረው ተልኮ ሲሰጥ የነበረው ሰውዬ እንደ ትልቅ ዋርካ እንደ እንጨት ደርቆ አየሁ። እግዚአብሔር አምላክ ለዚህ ሰውዬም ደግሞ በከባድ ቁጣ መጥቻለሁ። በየትኛውም አቅጣጫ ከዚህ በኋላ ከእጄ ሊያመልጥ አይችልም አለ። ስለዚህ ኢትዮጵያና ትውልደ ኢትዮጵያና ኤርትራን በየትኛውም ዓለም ያላችሁ ሰዎች መልእክቴን ማድረስ ባለባችሁ ስፍራ አድርሱልኝ ይላለሁ። እየገባ ነው፣ እቅድ እያቀርክ ነው፣ እየተነጋገራችሁ ነው። አሁን እንኳን በዚህ ሰዓት ይህንን መልእክት በምናገርበት ሰዓት በጣም ጭንቀትና ከፍተኛ ህመም ውስጥ ነው ያለው። በደም ውስጥ ትልቅ በሽታ አለ። ስለዚህ ምልክቱ ይሄ ነው። እግዚአብሔር ወደ እኔ ካልተመለስ በቅርብ ጊዜ በአደባባይ ያዋርዳለሁ። ወደ እኔ ከተመለስክ ከኢትዮጵያ መንግስት ጋር ከኢትዮጵያ ህዝብ ጋር ከኤርትራኖች ጋር ከትግራዮች ጋር የምትታረቅ ይቅርታ የምትጠይቅ ከሆነ ያለ
እግዚአብሔር እንደገና እድል ሰጣለሁ አለ። እንደገና ሹመት ሰጣለሁ አለ። እንደገና ወደ መሃል ኢትዮጵያ መጥተህ ስልጣን ታገኛለህ። ስለዚህ ካልተመለስ የእግዚአብሔር ቁጣ፣ የእግዚአብሔር መክሰፍ፣ የእግዚአብሔር ጦርነት ሊያጠፋ ተዘጋጅቷል። አንተን የሚገልህ የኢትዮጵያ መንግስት አይደለም። አንተን የሚገልህ የኢትዮጵያ ህዝብም አይደለም። አንተን የሚገልህ በዙሪያህ ያሉ አጃቦችህ አንዱ እግዚአብሔር ባንተ ላይ ያነሳሰዋል፣ ይገለዋል። ስለዚህ ያንተ ሞት እንኳን የተራ ሰዎች ሞት ይሆናል። ወደ እግዚአብሔር ተመለስ። ይሄ የሚሰማው ድምፅ፣ ይሄ እያስተላለፍኩት ያለው ድምፅ መለኮታዊ ከሰማይ ዘንድ የመጣ የእግዚአብሔር ድምፅ ነው። እኔ በተለያየ ጊዜ ድምፅ መልእክት አስተላልፋለሁ ለኢትዮጵያ፣ ከኢትዮጵያ ውጪ ለነገስታቶች ታላላቅ ጸሎት ጸልዬ ታላላቅ ትንቢት ተንብዬ ሆኗል። ስለዚህ ዛሬ ደግሞ እግዚአብሔር ወደ እናንተ ነው ይላከኝ። አገሪቷን እየበጠበጣችሁ ያላችሁት፣ ሰሜንም በረከት አንቃችሁ ያዛችሁት እናንተ ሁለቱ ሰዎች በራሳችሁ አካውንት ላይ በሌላ ሰው አካውንት ከፍታችሁ በብዙ ሚሊዮን በብዙ ቢሊዮን አካውንታችሁ ላይ ገንዘብ አስቀምጣችሁ የድሃን ደም እየጠጣችሁ ያላችሁ እናንተ ሰዎች እግዚአብሔር መጥቼባችኋለሁ ተመለሱ ይላችኋል። በሶስተኛ ደረጃ ደግሞ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ እግዚአብሔር አምላክ የሱ ጥል ከኢትዮጵያ ህዝብ ጋር አይደለም ማለት፣ የሱ ጥል ከኤርትራ ህዝብ ጋርም አይደለም ማለት፣ የሱ ጥል አለ እግዚአብሔር ከኔ ጋር ነው። ንቆኛል፣ የወንጌልን በር ዘግቷል። የቅዱሳንን ወንጌል እንዳይሰበክ ምድሪቷ ላይ ወንጌል የሚሰብኩ ሰዎችን በእስር ቤትና እያስገደለ ደማቸውን እያፈሰሰ ቆይቷል። ይሄ ጩኸት ወደ እኔ ደርሷል አለ እግዚአብሔር። በጣም የሚገርመው ለዚህ ሰው እያድርሱልኝ ምልክት ወሰንድ ደም ግፊት በሽታ አለብህ፣ ሱካር በሽታ አለብህ፣ ነርቭ በሽታ አለብህ። በቅርብ ጊዜ የማትመለስ ከሆነ እዛው በተቀመጥክበት ወንበር ላይ ሞተ ትገኛለህ። ሞተ የትኛውም ሆስፒታል ቢወስዱ እንኳን አትድንም። በድንገት ትሞታለህ። እና እድሜ ከ35 በላይ የሆነ አንድ የሚያምር ወጣት ሰው ያንተ ወንበር ይቆጣጠራል። እና ከኢትዮጵያ ጋራ በኤርትራ ዙሪያ ጎረቤት አገሮች ጋራ ይሄ ልጅ በሰላም አገሪቷ ሲመራ በሰላም አገሪቷ ሲያስቀጥላለሁ። ስለዚህ ኢሳያስ አፈወርቂ የተቃወምከው እግዚአብሔር ነው። ከእግዚአብሔር ጋር የሚጣሉ ይደቃሉ ይላል እግዚአብሔር ቃል። ከእግዚአብሔር ጋር ማንም ሰው ተጣልቶ ተርፎ አያውቅም። ፈርዖን የሚባል የግብፅ ንጉስ የነበረው የእግዚአብሔርን ህዝብ ዮሴፍን የማቅ የእግዚአብሔርን ህዝብ እያስጨነቀ ነበር፣ እያስለቀሳቸው ነበር። በጣም በግብር እያስመረራቸው ነበር። ይሄ ብቻ አይደለም፣ ጭቃ እያስረገጣቸው ነበር። 430 ዓመት ባራ አድርጓቸው ነበር። እግዚአብሔር አንድ ቀን ጩኸታቸው ሰማ። ያለምንም ጦርነት ያለምንም መሳሪያ ፈርዖንን እግዚአብሔር መታው፣ በኩሩን ገደለ፣ ምድሪቷ ላይ መቅሰፍት አመጣ። ስለዚህ ኢሳያስ አፈወርቂ ይሄንን ቪዲዮ እንደሰማ ንስሐ ካልገባ ከጎረቤት አገሮች ጋር ሰላም ካልፈጠርክ በድንገት በተቀመጥክበት ወንበር ላይ ትሞታል። እግዚአብሔር አምላክ የመጀመሪያው ለአንተ ጥሪ ያደረገ ነው። ወደ እኔ ተመለስ፣ ምህረት አደርግልሃለሁ። ጌታ ኢየሱስን እንደ ግል አዳኝ አድርገህ እንድትቀበል እግዚአብሔር ጥሪ አምጥቶልሃል። ሁለተኛ ደረጃ በጎረቤት አገሮች በሙሉ በኢትዮጵያ፣ በጅቡቲ ከየትኛውም አገር ከሚያዋስኑ አገራቶች ጋራ በሰላም የማትኖር ከሆነ ሰላምን የማትፈጥር ከሆነ አሁንም ጦርነት ከፍተህ ትናንትናም የተጎዳ ለብዙ ዓመታት ዋጋ የከፈለው አገር ትውልድ ኤርትራኖች ዋጋን የሚያስከፍል በልማት እንዳያድጉ ሰርቶ እንዳይባረኩ ተምሮ ትልቅ ስፍራ እንዳይደርሱ ትውልድን ወደ ጦርነት እያዘጋጀ ያለው እቅድ ከኔ ዘንድ ስላልሆነ ምክር ከኔ ዘንድ ስላልሆነ አቁም ይልሃል ጌታ። የማታቆም ከሆነ በቅርብ ጊዜ የተቀመጥክበት ወንበር ላይ እግዚአብሔር ይቀስፋል፣ ትሞታለህ። ስለዚህ ከአንተ ቀጥሎ የሚመጣው እድሜ ከ35 በላይ የሆነው ልጅ ወጣት ሰው ወንበር ላይ ይቀመጣል። እግዚአብሔር ከሱ ጋር አለ። ምድሪቷ ላይ ትልቅ ሰላም ይመጣል። ስለዚህ በባህር ውስጥ ያለው ዘንዶ ያልኩት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ። ስለዚህ እግዚአብሔር አምላክ ወደ እናንተ መጥቷል፣ ፊታችሁ ቆሟል። ከዚህ በኋላ ከአማራ ፋኖ ዘመነ ካሴ ጋር ከትግራይ የቀድሞ የትግራይ ፕሬዝዳንት ዶክተር ደብረጽዮን ጋር እንደዚሁም ደግሞ ሶስተኛ ከኢሳያስ አፈወርቂ ከኤርትራ ፕሬዝዳንት ጋር
ጋራ ተስማምታችሁ ይህንን ቀለበት ከኋላ ሲሰጥ የነበረው የግብፅን መሪ አየዋል። የግብፅ መሪ ነው እጅ ቀለበት ሰጣቸው ነበሩ። እግዚአብሔር አምላክ እነኚህ ሶስቱ አራቱ ሰዎች በተለይ እነዚህ ሶስቱ ኢትዮጵያ ውስጥ ያሉ ሰዎች ከዚህ ከኢትዮጵያ ውጪ ካለው ሰውዬ ጋራ ሆኖ ሕዝብን ዋጋ ሊያስከፍሩ ጦርነት በየቦታ ለማስነሳት እየተዘጋጁ ነው። እግዚአብሔር ግን እንዲህ አለኝ፣ እኔ ከኢትዮጵያ መንግስት ከዶክተር አብይ ጋራ ስላለው ይሄንን ጦርነት ስለማታሸንፉ ጦርነታችሁ የምትዋጉት ከኢትዮጵያ መንግስት ጋር ሳይሆን ከኔ ጋር ነው ይላችኋል እግዚአብሔር። ከእግዚአብሔር ጋር ተዋግቶ ማንም የሸነፈ ሰው ስለሌለ አቁሙ ይላችኋል ጌታ። የዶክተር አብይ ንግስና የዳዊት ንግስና ይመስላል። የዳዊት ንግስና አይታችሁ ከሆነ ሳኦል ከውጪ ያሳድደዋል፣ ከውስጥ ደግሞ የወለደው ከጉልበቱ የወጡት ልጆች ጭምር ያሳድዱታል። የዳዊት ቤት ግን እየበረታ ሄደ። የዳዊት ንግስና ግን እየበረታ ሄደ። እግዚአብሔር አምላክ ከዶክተር አብይ ጋር አለ። ይህ መንግስት የወጣው በጣም ከተሰደበው ለዘላለም ለረጅም ዓመታት ከተረገጠው ማህበረሰብ ውስጥ ነው የወጣው። ይሄ ማህበረሰብ ውስጥ የተናቀ ማህበረሰብ ስለነበረ፣ የተሰደበ ስለነበረ፣ በጣም ዋጋ የከፈለ ስለነበረ፣ ስታሰር እየታሰረ ስለነበረ፣ እየሞተ ስለነበረ፣ እየተፈናቀለ ስለነበረ እግዚአብሔር ጊዜውን አምጥቶለታል። ከዚህ መንግስት ላይ ከዚህ ማህበረሰብ ላይ ስልጣን የሚቀበል የትኛውም ኃይል የለም፣ የትኛውም ኃይል የለም። ስለዚህ ይሄ መንግስት ይሄ ህብረተሰብ መንግስቱ ክርስቶስ ኢየሱስ ዳግም እስኪመጣ ድረስ ይቀጥላል። ስለዚህ ይሄ የሚቀጥለው ምርጫ ጭምር እግዚአብሔር አምላክ አሳይቶኛል። ስለዚህ በጣም አምላክ ድል ይሰጠዋል። ኢትዮጵያ ከ3 ዓመት በኋላ ትልልቅ ማዕድናትን የምታወጣበት፣ ጋዝን የምታወጣበት፣ ትልልቅ ሆቴሎች፣ ትልልቅ ሪዞርቶች፣ ትልልቅ የሲሚንቶ ፋብሪካ፣ የስኳር ፋብሪካ፣ ትልልቅ ይሄ የማይባሉ ታላላቅ ካምፓኒዎች፣ ፋብሪካዎች በኢትዮጵያ ምድር ላይ ይተከራሉ። ይሄ ብቻ አይደለም፣ በዓለም ላይ አለ የሚባሉ ሚሊዮነር ሰዎች፣ ቢሊዮነር ሰዎች በብዙ ቢሊዮን ዶላሮች ኢትዮጵያ ላይ ኢንቨስት ያደርጋሉ። ኢትዮጵያ ውስጥ አለኝ እግዚአብሔር ስራ አጥ እስከማይገኝ ድረስ ወጣቱ፣ የተማረው፣ ያልተማረው፣ የገጠሩም የከተማው በጣም ሁሉም ሰው እስኪበለጽጉ በጣም ብዙ ሰዎች ወደ ስራ እስኪገቡ ድረስ በጣም ኢትዮጵያን በቅርብ ጊዜ እቀይራለሁ። ከገናና አገር ኢትዮጵያን እንደ አንዱ አደርጋታለሁ። ከዚህ ከኢትዮጵያ ጋር እየተዋጉ ያሉ እነኚህ ሶስቱ ሰዎች እግዚአብሔር በቅርብ ጊዜ አዋርዳቸዋለሁ አለ። ስለዚህ እግዚአብሔር አምላክ ያስቀመጠው የኢትዮጵያ መንግስት እግዚአብሔር አምላክ የሾመው ያከበረው የኢትዮጵያን ሕዝብ ልታዋርዱ አትችሉም። እናንተ የዚህ ሰውዬ ተልእኮ ይዛችሁ የግብፅን መሪ ተልእኮውን ይዛችሁ እየተንቀሳቀሳችሁ ያላችሁት እግዚአብሔር ከፊታችሁ ሊቆም ነው። እግዚአብሔር አምላክ ሆይ በኢየሱስ ስም እነዚህን የጠላትን እቅድ ጣልቃ ገብተህ እንድታፈርስ፣ መለኮታዊ ጉብኝት ለኢትዮጵያ እንድታረግ፣ የማንም የሰው ደም እንዳይፈስ በአራቱም አቅጣጫ የኢትዮጵያን የሚጠብቁ መላእክቶችን እንትመድብ። እግዚአብሔር ከተማን ካልጠበቀ ጠባቆች በከንቱ ይደክማሉ ተብሎ እንደጻፈ እግዚአብሔር ጸልያለሁ። አሁን በኢየሱስም የኢትዮጵያ ዳር ድንበር በአራቱም አቅጣጫ በመላእክቶች በእሳት በልጅ በኢየሱስ ደም የተሸፈነ የተጠበቀ እንደሆነ ይጸልያል። እግዚአብሔር አምላክ ከዚህ በኋላ የሕፃናት ደም እንዳይፈስ፣ የሴቶች ደም እንዳይፈስ፣ የአባቶች ደም እንዳይፈስ፣ የወጣቶች ደም እንዳይፈስ፣ በውስጥም ከውጭም በየትኛውም አቅጣጫ ሊመጣ ያለው እየተዘጋጀ ያለው ጦርነትን እያሰበ ያለው የጨለማ ኃይል በኢየሱስም የወደቀውን አሰርኩት። የታቀደውን እቅድ ሁሉ የታሰረው አፈረስኩት። ለዘላለም የፈረሰው ኢትዮጵያን ደም ሊያፈርስ ይወጣ ኢትዮጵያን የማርተኞች አገር የደጋሚ አገር እናረጋለን የሚል የጨለማ ኃይል ሁሉ በኢየሱስም ወድቋል።